ሰላም ዩቲዩባውያንስ እንደምን አላችሁ? እንግዲህ ለአመታት ያህል በጣም ጠፍቼ ነበረ። ከዚህ በኋላ ግን ላለመጥፋት እሞክራለሁ። እናንተም አበረታቱኝ። ዛሬ እንግዲህ ተረኛው ይዤላችሁ የመጣሁትኝ አዶናይ ነው። ከ1 ሚሊዮን በላይ ቪው ያላቸው ቪዲዮዎቹን ዛሬ ሪአክት እናደርግባቸዋለን ማለት ነው። ሁላችሁም እስከ ቪዲዮ መጨረሻ ሰራችሁኝ ቆዩ። ቪዲዮውን ከመጀመራችሁ በፊት ታዲያ ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ታዲያ በኮሜንት አስቀምጡኝ። እወዳችኋለሁ። ወደ ቪዲዮ ዳይ ተከተሉኝ። እሺ 6.5 ሚሊዮን ቪው አለው። ከሱ ነው የምንጀምረው። ከሱ ነው ወርታችን የምንወርደው። እሺ እንቀጥል። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤት ላይ ጠይቀዋል። ጀት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። It's okay. Maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር በነገራችን ላይ ዲቻ ቦይስ ማለት ገና አልታወቅም። ሞር ሰይፉ ለሚቀርበው ስትሰራ ይሄ ስራ ላይ ምናምን ብለህ ስትል ነው ትልቅ ደረጃ ስትደርስ ምናምን ነገር ነው። ማንም ሰው ቢሆን እታች ካለ ትኩረት አያደርግብህም። ይሄን ነገር ማሰብ ያስፈልጋል። እንቀጥል። ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን ጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ግን በነገራችን ላይ ስም ታርጌት ተደርጎ እከሌ እስካልተባልክ ድረስ ሶሻል ሚዲያ ላይ የማይሆን ነገር የሚያራምዱ ሲባል እኔ ነኝ ብሎ መውጣቱ በራሱ አግባብነት የለውም። አንድ ሜመር በሰራው ቪዲዮ ነው አዶናይ ይሄ ማለት እኔ ነኝ ብሎ ያለውና ብዙሃኑ ህዝብ አዶናይ ነው ብሎ አቀሳሰረ። ህዝቡን ድምጽ ሰምቶ ነው አዶናይ እንደዚህ ብሎ ያለው። ግን እሱ መሆኑን ስም አልተጠቀሰም። ሲቀጥል ደግሞ ያንተ ስራ መጀመሪያ አካባቢዎች ጉድ ላይ የቀረበ ጊዜ የማይሆን ነገር ኦሬዲ አውርቶ ነበር። ከዛ ለሷ ሽፋን ሲባል በመሃል የተፈጠረ ነገር አለ። በቃ ሰላም ነው ኦሬዲ ኖርማል ነገር ነውና ግዴታ ለኔ ነው ብቻ ብለ መወሰድ የለብህም። መጥፎ ነገር ሲነገር ለኔ ነው ብሎ ታርጌት ምናምን ማንም አንተን ታርጌት አያደርግም። እና በመጥፎ ነገር ግን በቃ ብቻ ለኔ ነው ብሎ ማሰብ ግን አግባብነት የለውም ነው ባጭሩ። ማአት ሰው ነው ቲክታክ ላይ መስመር የሳቱ ሰዎች አሉት።
አንተ ስራ እየሰራህ ነው ኦሬዲ። ችግሩ ምንድነው መሰለህ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጉርርነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብ። ዞሮ አዶናይ እኮ አንተም ጠርተሃል እኮ እሱን ጠርተህ እኔን አልጠራኸኝም እንዳትል ተጠርተሃል። ለምን ሳትሄድ? ችግሩ አንተ ጋር ነው። በቃ አልሄድኩም፣ መብት ነው አልሄድም ማለት። በተረፈ ስትጠራ መሄድ ካልጠራ ነገር ዲስሪስፔክት አረከኝ ብለህ ዲስሪስፔክት አላረገም፣ አናግሯል፣ ሰላም ብሏል። ከዛ በተረፈ ደግሞ ዲቻ ቦይ ስላቅርብ ብለህ ስትል ላስተዋውቃቸው ፈልጋለሁ ብለህ ስትል አንድ ትልቅ ሚዲያ ላይ መቅረብ ያለበት ምን አይነት ሰው ነው? ምን የሰራ ነው? ፕሮሰስ አለው፣ ዝም ብሎ አይቀርብም። ስለዚህ ይሄ አሁን ውሃ ማያነስ ነገር ነው ለኔ ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥየዋ ገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥዬ ገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው የዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። በዘውያችን ላይ አንተም ራስህ የሱ መጥፎ ነገር ነው እያጎላ ያለው። ኦሬዲ ለኔ መጥፎ ነህ ብለህ የሱ መጥፎነት ነው እያወራ ያለው እኮ። ጥሩነቱን ብታጎላ በዚህ ኮንሰፕት ከሆነ አንተም ጥሩነቱን አጉልተህ እዛ ሾው ላይ መገኘት ነበረብህ ነው። አያዋጣም። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገር ቢሰራ እኔ ማይለጥ እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ብለው ነገር የለኝም። እወዳለሁ። ኦኬ እንቀጥላለን። እሺ ይሄ ነው 6 ነጥብ ቪው ያለው ማለት ነው። እንቀጥላለን። እሺ ሁለተኛው እዚህ ጋር በቪው 5.1 ሚሊዮን አለ። ሚሊዮን ወንድሜ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም። ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት
100,000 ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ። ወንድም አለም እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። ሱራጃ ወንድሜ ለሱራጃ ያው ሱራጃ ታውቃላችሁ። ኦኬ ፓስታ 3 ሚሊዮን ቪው አለውና ኦኬ ፓስታ በነገራችን ላይ ቻሌንጁ ላይ የተሳተፉትን ቢያንስ እንደ 50 ሺህ ብር እንኳን ቢሸልማቸው ጠርቶ እውቅና ቢሰጣቸው በቪዋቸው ልክ በጣም ከ3 ሚሊዮን በላይ ቪው ያላቸው ብዙ ልጆች ስማቸው አልጠራም ጭራሽ እና እነሱ እውቅና ቢሰጥ አሪፍ ነበር። እና ጀለስ እንግዲህ ተጭበርብር ያለው ብላ ነበር፣ ግን አሁን አዶናይ ለሱ ነው 100,000 ብር የሰጠው። እሺ እንቀጥላለን። እንዴ 7 ሚሊዮን! ኧረ እዚህ ጋር አንደኛ አለ እናንተ። ኧረ ሳላየው ኖ አንደኛ እንዴ 7.5 አለ። ጋይስ ማን እንዳገኘው ዝዋይ ማን እንዳገኘው ላሳያችሁ እስኪ። ነጻነት ትባላለች። የምታውቋት ከሆነ አብዛኞቻችሁ ተገናኝተናል። እንዴት ነሽ ነጻነት? ደህና ነኝ። እንዴት ነህ? አለናል። ምን እያደረግሽ ነው ዛሬ እዚህ? ስራ እየሰራሁ። ኧረ ስራሽ ምንድነው? ቆሎ ትሸጫለሽ? ኦኬ። በጣም ጎበዝ ዘፋኝ ነሽ ተብለሻል፣ ሰምቻለሁ። እኔ ከዚህ በፊት ድምጽ ሰምቼው አላውቅም። ሰው አሁን ታሰሚኛለሽ? ኧረ እውነት? የማን መስፈን ትፈልጋለሽ? የነዋይ ደበበ። የነዋይ ደበበ። እስኪ ልስማ። ልቤ እንደመረበሽ አለ እንደመናፈቅ ከፊቴ ላይ ሳጣው ሁልጊዜ መጨነቅ ሁሉን ነገር ትቼ ይቅርታ ልጠይቅ አስታራቂ ሚለን እኛው እንታረቅ አቱን ወደ ዋሻ አይብዛቅ ያሚክ የውዲን ሳታውቅ ያፌን ተከትለህ ፍቅሬ ወይ ጥፋቴን አላስተባብልም በድንገት መሳሳት አያጨካክንም አውቃለሁና ብዙ እንደበደልኩህ ጥፋቴ ገብቶኝ ነው እንታረቅ ያልኩህ መቼም ባጋጣሚ መሳሳት ቢኖርም ያለፍነው መርሳት አያጨካክንም እና የኢትዮጵያ ዘፈን የነዋይ ደበበ የዜማ ይቀን የሚለው። እሺ በነገራችን ላይ ነጻነት ኦሬዲ አዶናይ ከወሰዳት በኋላ የቬሮኒካ ጊዜ ቬሮኒካ እንትን ስትዘፍን አግኝታት ማነው ቪዲዮን አይታ ሰፖርት ልታደርጋት ነበር። የልጅቷ አድራሻ ግን ታገኘት አልቻለችም። እና ቲክቶክ የሷ መስዋዕት ኢንቦክስ ሁሉ አድርጋላት ነበረ በለቀችው ቲክቶክ ላይ ግን ቲክቶኩን እኔ አይደለም የምጠቀምበት ብላለች ነጻነት። እና ቬሮኒካ ወደ ጥፋት የለባትም። አብዛኛው ኮሜንት እዚህ ጋር ቬሮኒካ የሆነ ሰዓት እንደዚህ ምናምን ብሎ ሲያወሩ ስለሰማው ነው ኮሜንት ላይ ስላየው ነው። እና ደግሞ ቲክታክ ላይ ነጻነት እየዘፋች ስትለቅ ህዝቤ ልጅቷ አትችልም እቺ ልጅ እኮ የሙዚቃ አካሄድ ማንም ሰው ያሳያት የለም በሰማችሁ ብቻ እና ድምጿ ገና አልተገራም። ስለዚህ አቀናባሪ ጋር አገናኘት ኦሬዲ ድምጿ ይገራል። አሪፍ ልጅ ሆና ትወጣለች እንጂ ዝም ብላችሁ የሷ ድምጽ አልታየኝ የምትሉ አንዳንድ ሰዎች እረፉሽ። በጣም ወጣ የዚማ የቅኔ የቀሳውስት ሀገር የቅድስት ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ወንዙ ኧረ እንዴት ነው ሀገሬ አፈሩ ኧረ እንዴት ነው ሀገሬ ወንዙ ኧረ እንዴት ነው ፎራዊቱ ኧረ እንዴት ነው ባለዝና ያደረገኝ አሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ ኧረ እንዴት ነው ውሃው ናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረብኝ ለውለታው ባለዳነኝ። ዋው አንተ በስመ አብ ወመንፈስ ቅዱስ በጣም ጎበዝ ነሽ። ኮኔክሽን ባክ ይህን ድምጽ ይዘሽ ታዲያ እዚህ ምንድነው የምታደርጊው? ለምን አዲስ አበባ አትኖሪም? እኖራለሁ በቅርቡ ማርያምን እኖራለሁ። አሁን መውጣት ካለብሽ መውጣት ትችያለሽ? አዎ እችላለሁ። እሺ ምግብ መስራት ትችያለሽ? አዎ። እሺ ለምን እንደዚህ አናደርግም? ዲሻ ቦይስ ማለት ነው ቤት ተከራይቻለሁ ለነሱ ማለት ነው። 2 ቤድሩም ነው 2 አልጋ አለ። እሺ አመሻሽተን እንደሚሆን አድርገን ከነሱ ጋር መቆየት ትችያለሽ። ምግብ አብራችሁ እየሰራችሁ እኔ ለምግብሽ ሁሉ እችላለሁ። መኖሪያም ይኖርሻል። ከዛ ደግሞ ስቱዲዮ እንድትገቢ ማድረግሻለሁ። ዘፈን እንድትዘፍኝ የራስሽ። እሺ አመሰግናለሁ። ከዛ ደግሞ ገራሚ ክሊፖች እንድትሰሪ አድርግሻለሁ። ቲክቶክሽም እናሳድገዋለን። ፕሮሞሽንስም ሰርተሽ የራስሽ ቤት ትይዣለሽ።
ታድጊያለሽ። ምን ታደርጊያለሽ? አሁን አንቺ በዚህ ድምጽሽ ቆሎ መሸጥ የለብሽም ልንገርሻ። እሺ አመሰግናለሁ። እናርገው። ስልክሽ ልውሰድና ከዛ ወደ አዲስ አበባ ታልፊያለሽ። እኔ ስመለስ ወደ ሐዋሳ እየሄድኩኝ ነው። አሁን የኔ እናት ጎበዝ ይችላል በጣም በቃ እንደዚህ ነው ይላችሁ። እኔ አዶናይ እመታች ሰው አይደለሁም በነገራችን ላይ ግን በቃ አንዳንድ ነገሮች ኦሬዲ እንትን ሲል ያው በፖዚቲቭ ነው ሁሉ ነገር የሚያደርገውና መጀመሪያ አካባቢ አመጣጡና ከዛ በኋላ አሁን ላይ ያለበት ሁኔታ ጭራሽ ሰማይና ምድር ናቸው። ስለዚህ አሁን ልጁ ስራና ስራ ብቻ እያሰበ ያለው እና አስተሳሰቡ ደግሞ ሰዎችን ማውጣት ነው። አሁን እሱ ዝነኛ ነው። በዝናኝነቱ ማአት ድርጅቶች ማለት የእርዳታ ድርጅቶች ምናምን እንደዚህ እንዲረዱ ትኩረት እንዲያገኙ አንዳንድ ግለሰቦች ደግሞ የሰው እይታ እንዲያገኙ እያደረጋቸው ነው። ብዙዎቹን ፌመስ እንዲሆኑ አብረን ሰርተን እንለወጥ እንውጣ ተያይዘን ነው የሚለው እና ከሁሉም ቲክቶከሮች ለየት የሚያደርገው እሱ አብረን ተያይዘን እንስራ ብሎ ማለት ነው። በቃ እንደዚህ ያለ አስተሳሰብ ያለው ቲክቶከር ከስንት አንድ ብታገኙትና የሚገርም አስተሳሰብ የዋ ባህሪ ያለው ልጅ ነው። እኔ በጣም ደጋፊው ነኝ። እሺ እዚህ ጋር አይተናል 7.5 ሚሊዮን እስቲ እንየው የቱ ነው? የሚገርሙ ልጆች ዲቻ ቦይሶችን ነው። እስኪ እንየው ነው ድንጋይ አስቀምጠው 10 ብር መክፈል የሚፈልግ እየከፈለ ያልፋል፣ ግን በነፃም ያሳልፋሉ። ኑ ላሳይ። የዲቻ ቦይሶች የመጀመሪያ ቪዲዮ 7.5 ሚሊዮን የታየው በፈጣሪስ 7381 ኮሜንት ላይኩ 519000 እሺ እነዚህ ሁለት ወንድሜ ክፍያ ያለው ለማለት ስንት ነው ለማለት 10 ብር አያችሁ እስኪ 10 ብር አለ ለስንት ሰው ከፍላለሁ 10 ብር ከኔ ጋር ሶስት ብር ወስዳል ኑስ ቲክቶክ መጀመር ትፈልጋላችሁ ላስጀምራችሁ ይጀምሩ እንዴ ዳውራችሁ ኑ ከኔ ጋር መንገድ ሰርተው እዚህ ጋር ሰውን እያሳለፉት ነው። ስም ማን ነው? ናስኪ እዚህ ጋር ነውና ነው አግዛችኋለሁ። ሸገር ጋር እዛ ጫፋለ ሸገር ጋር ሰርታችኋል። ሸገር ጋር ስንት ብር ሰራችሁ በዚህ? ያቸው በእናታችሁ ምስኪን አሪፍ እየሰራችሁ ነው። 90 ብር 90 ብር እንደዚህ ሰው እያመላለስ ማለት 10 ብር 9 ሰው ወረደ ይችላሉ። መድኃኒዓለም ጓደኛሞች ናችሁ? መቼ ነው የተዋወቃችሁት? ቀረብ ኮኔክሽን ያስቸገረኝ ነው። ቆይ ፖዝ ላድርገው። እሺ አንተ ሀገር ናችሁ? ስለዚህ ቲክቶክ ታውቃላችሁ? 18 ነው። አንተስ? 13 አንተስ? 15 እንዴ 15 በወር ስንት ነው የምትሰሩት? እኔ በወር 5,000 ብር ትሰራለህ? እሺ አንተስ? ኮኔክሽን ኮኔክሽን በጣም እያስቸገረ ነው። ፍጣሪስ ቢያንስ 3,000 ነው። ገቢ 3,000 አንተስ? 4,000 ብር ኦኬ። ለሶስቱ ማለት ነው 5,000 ብር ሰጣቸዋለሁ። እሺ ከዛ ከኔ ጋር ጀምራላችሁ። ቲክቶክ ስልክ አላችሁ የላችሁ? ወይኔ ኮኔክሽን አለ በል ስልኬን እሰጥሃለሁ። በተናት ይለዋል። ወይኔ እናት እንገናኛለን። ቲክቶክ እንጀምራለን። እሺ ጋይስ ይኸው ሶስቱ ልጆች ማለት ነው በወር የሚያገኙት 5,000 ብር 3,000 ብር ነው። አሁን ለሶስቱ 5,000 ብር ሰጣቸዋለሁ። ከዛ በኋላ በስነ ስርዓት አድርገን በ30 ቀን ውስጥ ቲክቶክ ቫይራል ወጥተው ህይወታቸው እንዲቀየር እናግዛቸዋለን ማለት ነው። ዝግጁ ናችሁ? አዎ። ዝግጁ ናችሁ? አዎ። አዲሱ ቲክቶከሮች የኢትዮጵያ ቫይራል ይወጣሉ። ካምፓኒዎች ተዘጋጁ። በጣም ትልቅ ቲክቶከሮች ይሆናሉ። ቻው። ተመልከቱ። ይችላል ማርያም ይችላል። መነሻቸው ይሄ ነው እና ሰው ግን አያችሁ ሰው ከታገዘ አሁን ልጆች ትልቅ ደረጃ ደርሰው ኦሬዲ በተለያየ ነገር እናያቸዋለን። ምንም ይሁን ምን ኦሬዲ ጥሩ ሁኔታ ላይ ያሉት አሁን። እሺ 4.7 ሚሊዮን አለ እዚህ ጋር። እስቲ እሱን ነው ጋይስ አንድ የተከበረ ሰው ላስተዋውቃችሁ። እስቲ በእናታችሁ
አቶ ሶሎሞን ይሄ ማያውቀው ነገር ማያውቀው ሰው አለ እንዴ? ይሄ ነበር እንዴ ነው ባይ ዘ ወይ ልንገራችሁ፣ ማይክ ሰክተን ተዘጋጅተን ምናምን የቀረጠው ነገር ኤኒዌይስ በጣም ስለምወደው ማስተዋወቅ ፈልጋለሁ። ሶልዬ ሁላችሁም እንደምትወዱትና እንደምታደንቁት እርግጠኛ ነኝ። ባይ ዘ ወይ አንድ ነገር ልንገር፣ ከልጅነቴ ጀምሮ ከ13 ዓመቴ ጀምሮ እስከ 18 19 ያንተ ሙቪዎች በየሳምንቱ ሳላይ አሳልፌ አላውቅም። በጣም አመሰግናለሁ። እግዚአብሔር ምሳ እየበላሁ ሁሌ ሙቪዎቹን እንዳለ አይቻቸዋለሁ። በአጠቃላይ የሰራቸው አይቻቸዋለሁ። በጣም አመሰግናለሁ። ማርያምን ነው በጣም የእውነት በጣም አመሰግናለሁ። እና በጣም ታለንትድ ነህ። አሁን ደግሞ ወንድማችን ሶል ወደ ቲክቶክ መጥቷል። እንግዲህ ታግ አድርጌዋለሁ፣ ከዚህ በታች ሜንሽን አድርጌዋለሁ። ያ አብረን ትልቅ ደረጃ እንደርሳለን። አንተማ ኦልሬዲ ሰማይ ነህ። ግን ምን እያልኩት ነው መሰላችሁ ጋይስ? አክቲንግ አስጀመረኝ። እኔ አክተር መሆን እችላለሁ። አክት ሳረግ ላሳየህ ከ1 እስከ 10 ትሰጠኛለህ። እሺ 10 ጋር 10 ከሰጠኝ እጀምራለሁ ማለት ነው። ሂድ። እሺ እንትን አክት ሲያደርግ ብታዩት ማለት በጣም መስቁት በጣም ፍላጎቱ ሀይ ነው፣ ግን ለመተወን መቼስ ትንቀጥለሽ። ሌላ እዚህ ጋር ስንት አለ? 4.5 ሚሊዮን አለ። እስኪ መተናል ወደ አክሱም። ኮኔክሽን እያስቸገረን ነው። አክሱም የሄደ ጊዜ ልክ ዋንጫው እንደተሸለመ የለም ለይት ሙሉ ሲጓዙ አድረው በመኪና ነው ግን በወይስ በፕሌን የተጓዙት? ይሄ ነገር ጫማ ሆጻ ደዚያ ሉጅ ትናት ነው። መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባች። እሺ መተናል። ሳንተኛ ወዲያውኑ ከነ ሱፌ ነው የመጣሁት የታባቱ። እሺ አንዴሞ ቤተክርስቲያን ባማ አንቺ እሺ ሰላም አለን። ቴንክ ዩ እሺ ቴንክ ዩ እሺ ደግሞ አንቺ አንቺ ከመስግን አንዴ ላመስግን አንዴ እሺ ከመስግን አንዴ ሃይ ሰላም አንዴ እሺ አንዴ መጻሁ ዘመሓተይ አክሱም ዓዲ አነ ሴኩሪቲ ይድልኒ ብስሩ ዋው አንዴ እናንተ ግን እናቶች ምናምን በጣም ስማርት ሆኗል። ስልካቸውን ላጥ አድርገው ወዲያውኑ መቅረጽ ሰልጥኗል። ሌላ ታሪክ ላይ ያለው ጫማ ሆጻ ደዚያ ሉጅ ትናት ነው። እንግዲህ ነው 4.5 መተናል ወደ አክሱም እንግዲህ አክሱም ጽዮን ሄደበት። እሺ እንቀጥላለን። እስካሁን ደስ ያለው ቆይታችሁ እንዴት ነው? አሪፍ ነው። ተመችቷችኋል? ይገባዋል ትላላችሁ? በሚሊዮን የታዩት ይገባዋል ትላላችሁ? ይገባዋል በእውነት። እሺ እዚህ ጋር 4.5 ሚሊዮን አለ። ሌላ እስቲ ነው ማርያም ዋጓን ማን ያቲቲ እነኛ አቀሳሳሪዎች አርቲስት ቲቪ የሰራችሁት ስራ የዛን ቀን ልጅቷ እነሱ ሲያመሰግን ወይ እሱ ሲሸለም ልጅቷ ላይ ካሜራ እያመጡ ኦኬ። ይሄ 4.5 ሚሊዮን በላይ በብዙ ሚሊዮኖች ይገባዋል። ኦብቪየስሊ ይገባዋል። እስቲ ሌላ ዝቅ እንበል እስቲ 4.4 ሚሊዮን አለ እዚህ ጋር 4.7 ሚሊዮን አለ። ኦኬ ይሄን አይተናል። ይሄ ኦኬ እስኪ እዚህ ጋር 4.4 ሚሊዮን ነው። እሺ ነው አዚዛ ትንሽ ቀድሟል መሰለኝ።
ይሄ ስንት ነው የምትሸጪው? ዋጋው ይሄ ሁሉ ለዚህ ሁሉ ስንት ይሆናል ዋጋው? 3000 ብር ለዚህ ሁሉ ልግዛሽ? ንግድ ባንክ አለሽ? ተማሪ ነሽ? ማርያምን 3000 ብር ነው ለዚህ ሁሉ? እሺ ምንድን ነው? አይዞሽ አካውንት ነምበር ስጥር 1029 82 173 አዚዛ ያው ልኬልሻለሁ። እሺ እኛው ዘፋን ለማስተካዋ 10,000 ብር ልኬልሻለሁ። እሺ አይዞሽ ቾኮሌት ልብላባት። ቾኮሌት ያዛ ለቅዱስ ናና ነኝ። ቅዱስ ትፈልጋለህ ቾኮሌት? ቾኮሌት ሽኒና አይዞሽ ቦቢ መቼው። እሺ ይሄ ስንት 4.4 ሚሊዮን ይሄ ኦልሬዲ። እሺ ገባዋል ይሁን መካከለኛ ግን ያው እስቲ ሌላ እስቲ ሌላ እዚህ ጋር 4.6 ሚሊዮን ቪው አለ። የምንድን ነው እሱ? እስኪ እንየው። ትጉራው ሲል ሳተናው ነው ሲል ያኔ ጀግና ሳይለኩ ህይወት አይበላምባ በታይ በላያምባ ስሻገር ወይኒ ካድማስ ላገኝ ስንቱን ሳሲስ ሲያምርበት መስኩ ወደይ ድምጿ ግን አያሳዝንም? ይሄኔ ምርጥ ድምጽ ያላት እኮ መደረለ ትችላለች እኮ ገባየን ያስጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳይ ሲያዝለሱ መታረቂያው ክራሩ ናት መደበቂያው ያዜማል ካፋፉ ሰሜን አርጎት ባፉ ዘለገለው መልከ ዘመን ቃላዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናና ይበለኝ መቼም ታውቃለህ ሰው እንደሌለኝ እናና ይበለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣው አንተን መሳይ ትችላለች። አይበቃንም? ቤተሰብ አይበቃንም ማለት በጣም ረጃጅም ስለሆኑ ኦልሬዲ ወደ 30 ደቂቃ ሄድና ወደ 30 ደቂቃ ይህ ሁሉ ያላየናቸው አሉ። 4 ሚሊዮን 4.3 ሚሊዮን በክፍል ሁለት ነው ይሻላል እንጂ 3 ሚሊዮን የታዩት ወይ 4 ሚሊዮን የታዩት ብለን ብናያቸው ይሻላል። በቃ ስለዚህ እንግዲህ ይህን ይመስል ነበር። የተወዳችሁ ቤተሰቦቼ ቪዲዮን ከወዳችሁት ሁላችሁም ሰብስክራይብ አድርጉልኝ፣ ቪዲዮን ላይክ አድርጉ። ማን ነው አካውንት ሰብስክራይብ አድርጉልኝ፣ ቪዲዮን ላይክ አድርጉልኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሁላችሁም ወዳችኋለሁኝ። የኤል ሀበሻ ቤተሰቦች ሰላም ሁኑልኝ። ዩቲዩባውያን ወዳችኋለሁ። ቻው